እሱ ደግሞ ወዳ ይህንን እግዚአብሔር አምላካችን ኢየሱስ በረቂቅ ስልጣኑ ያንን ከዚያ ይህንን ከዚያ አድርጎ እነዚህ ሰዎች ዘር እንዲተኩ እግዚአብሔር ሁለቱ ምን አደረገ? ምስጋና ይግባው። ሐዋርያው ቅዱስ ጳውሎስ ምንድን ነው ያለው በመልእክቱ? ይህ ምስጢር ታላቅ ነው አለ። ይህ ምስጢር ምንድን ነው አለ? ታላቅ ነው፣ ሰው ሊደርስበት የማይችል በጣም የረቀቀ በሰው ዘንድ ረቂቅ የሆነ በአምላክ ዘንድ ግን ግዙፍ የሆነ በአምላክ ዘንድ እኔ እናንተን እንደማያችሁ እናንተ እኔን እንደምታዩኝ ይህ ምስጢር ገዝፎ የሚታወቅ ነው። በእኛ ግን ምን እንደሆነ እናውቀዋለን። እንደዚህ መጀመሪያ ግን እንደው እስኪ እንደው የሙሽሪት እናት አባት የት አሉ? ወይም እናት እሳቸው ናቸው አይደለ? እንግዲህ ልጄ እንደዚህ ትሆናለች ብሎ አስበው ነበር። ከጎጃም ክፍለ ሀገር ሄዳ ታገባለች ብሎ ነበር። እሺ የሙሽራ ውስጥ ቤተሰብ ይላሉ። እንግዲህ እናንተ ማለት ነው ልጃችሁ ከዚህ ያገባል ብላችሁ ታስቡ ነበር አይደለም? አሰባችሁትም። ክርስቶስ ግን ምን አድርጓል? አዘጋጅቶታል። ከማን ዘር እንደሚተካ ከማን ዘር እንደምተካ ራሱ ክርስቶስ በስልጣነ መለኮቱ ይህንን ከምስራቅና ከምዕራብ አዘጋጅቶ አስቀምጦታል። ለዛ ነው ሐዋርያው ቅዱስ ጳውሎስ ምንድን ነው ያለው? ይህ ምስጢር ታላቅ ነው አለ። እና ምንድን ነው እንግዲህ ሁለቱም አንድ ስጋ ይሆናሉ። ኢየሱስ ክርስቶስ ሲናገር በወቅቱ ክፉዎች አይሁድ ጸሐፍት ፈሪሳውያን ሊፈትኑት ወደ እርሱ መጡ ይላል። ወደ ጌታ ኢየሱስ ክርስቶስ በዘመነ ስጋዊ ማለት ነው ሲያስተምር ሲመክር ድውዮችን ሲፈውስ ዕውሮችን ሲያበራ ጎባጣዎችን ሁሉ ሲያቀና የማይሄዱትን ግን እንዲሄዱ ሲያደርግ ያዩ ምቀኞች አይሁድ ግን በክርስቶስ ተነሱበት። ከዚያ ምን አደረጉ? ወደ ክርስቶስ መጡና ሊሰልሉት ምን አሉ? እንዴት ነው ባልና ሚስት የባልና ሚስት ራት እንዴት ነው ቢፋቱ ዝም ብለው ይኖራሉ ወይስ እንደገና ማግባት ይችላሉ ወይስ እንደገና ዝም ብለው ነው የሚኖሩት እንዴት ነው ብለው ሲጠይቁት ምንድን ነው ያላቸው? አይ ሊፋቱ አይገባም። እነሱ ያለ ምንም ነገር ምክንያት በዝሙት ምክንያት ወይም እንደገና አንድ ወንድ ወይም አንድ ሴት እንመጹት ብላ ወይም እንመጹት ብሎ የማይመጸውቱ ከሆነ እንደገና ደግሞ እንቁረብ ሲባል የማይቆርቡ ከሆነ ከዚያ ሲቀጥል ደግሞ እንደገና በተለያየ በምንቅና ካልሆነ በቀር ይሄ በፍጹም ሊለያዩ አይችሉም። እንግዲህ ሙሴ የፍቿን ጽሕፈት ደብዳቤ ጽፈህ ስጣት ብሎ ለምን አለ ሲሉ ይህንስ እንደዚህ ያላችሁ ስለ ልባችሁ ድንዳኔ እንጂ ስለደነደነ ስለ ክፋታችሁ አለ እንጂ ባልና ሚስትማ ድሮን ጥንቱን እግዚአብሔር ሴትና ወንድ አድርጎ ፈጥሯቸዋል። ካሁን በኋላ ሁለቱም አንድ አካል ይሆናሉ እንጂ ካሁን በኋላ ሁለት አካል አይሆኑም ብሎ ኢየሱስ ክርስቶስ ለሐዋርያት ይህንን ወይም ለአይሁድ ይህንን ትምህርት አስተማረ። ስለዚህ ምንድነው እንግዲህ ባልና ሚስት ወንዱ አባቱን እናቱን ይተዋል፣ ሴቷም ደግሞ እናቷን አባቷን ትተዋለች። ይህ ማለት ምን ማለት ነው? መተው ማለት ምንድን ነው? መጀመሪያ ወንዱ ማለት ነው ሲመገብ የነበረው በማን እጅ ነው? በእናቱ እጅ። ሲጦር የነበረው ከተወለደ ጀምሮ አካለ መጠን አቅመ አዳም ሲደርስ ድረስ በአባቱ እየተረዳ በአባቱ ምክር በአባቱ ሁሉ ነገር እየሰራ እየታዘዘ እንደገና ደግሞ በእናቱ እጅ ደግሞ የሚያስፈልገውን እየተመገበ እየበላ እየጠጣ ምን ይላል ማለት ነው? ይኖራል። ከዚያም በኋላ ወዲያውኑ እግዚአብሔር እንደዚህ በወደደው ቀን ማለት ነው አባቱን እናቱን ትቶ እህቱንም ጭምር ነው እኮ ትቶ ከሚስቱ ጋር ምን ይሆናል? አንድ አካል ይሆናል ማለት ነው። ከዚያም በኋላ ምንድነው? በእናቱ እጅ ይመገባል እንዴ? ይመገባል? ያቆማል እኮ በእናቱ እጅ መመገቡን በአባቱ ጉልበት ማደሩን ያቆምና ሁሉም ነገሩ በራሱ በባለቤቱ እጅ ይመገባል ማለት ነው። እንግዲህ ካሁን በኋላ ምንድነው? አባት እናት እማዬ ይሄን አቅርቢልኝ፣ እማዬ ይሄ ነገር ጎደለኝ፣ እንደዚህ አድርጉልኝ ማለት ቀርቶ ካሁን በኋላ ማለሽማ
በፍቅር ክርስቶስ ይድረናል። ደስ ይበላችሁ። ስለዚህ ምንድነው አሁን በኋላ ምንድነው እህቴ ያስፈልጋል እንግዳ ሲመጣ ምንድነው የምትለው? አንቺ እንዴት ነው የሆነ ነገር የለም እንዴ እስቲ አቅርብኝ፣ እኔም እየረፈደብኝ ነው ምግብ በልቼ መሄድ እፈልጋለሁ እያልክ በምንድነው በፍቅር ክርስቶስ ነው እንግዲህ የምትናገረው። እሷም ደግሞ እንደገና ምንድነው ከአሁን በኋላ ምንድነው እንደዚሁ ተመሳሳይ ነው። በአባቷ ጉልበት ስትተዳደር የነበረችው አባቴ እንደዚህ አይነት ነገር ደብተር ያስፈልገኛል፣ አባቴ እስክሪብቶ ያስፈልጋል፣ አባቴ እንደዚህ ያድርግልኝ፣ እናቴ ሆይ እባክሽን እንግዲህ እንደዚህ ምሳ ስጪና ቁርስ ስጪና ወደ ትምህርት ቤት ልሂድ፣ ወደ ስራ ቦታ ልሂድ ማለቱን ትታ አሁን ምንድነው በራሷ አቅርባ እንደገና ደግሞ በአባቷ ፈንታ ደግሞ ማንን አገኘች? ማነው ስምህ? በወልደ ገብርኤል ሆኗል። ካሁን በኋላ ወልደ ገብርኤል የሚያስፈልጋትን ሁሉ ወልደ ገብርኤልን ጠይቃ እርስ በርሳቸው ተናበው ምን ይሆናሉ ማለት ነው? ይሆናሉ ማለት ነው። ስለዚህ እንግዲህ አባቱን ይተዋል እናቷን ትተዋለች የተባለው ይሄ ነው እንጂ አይጠይቃትም አትጠይቀውም ማለት አይደለም። ስለዚህ እንግዲህ ይሄ ሁለት አካል ሳይሆኑ አንድ አካል ሆነዋል ማለት ነው። ዋናው ነገር የጋብቻ ልዩ ውስጥ ምንድነው? ሰው እንግዲህ ትዳር ሲይዝ ወደ ትዳር ሲያገባ ለሶስት ነገር ጋብቻው ይጸናል። ለሶስት ነገር ምን ያላልኳችሁ? ጋብቻው ይጸናል። ለሶስት ነገር ነው። ከሶስት ነገር ውጭ ሌላ አያስፈልግም ጋብቻ። ለምንድን ነው ሶስቱ? መጀመሪያ ምንድነው ፍቅርተ ክርስቶስ ብቻዋን ስታስብ ነበረ። ብቻዋን ስታስብ ብቻዋን ስታወጣ ስታወርድ ሌሊት ሙሉ እንቅልፍ ስታጣ የነበረችቱ ካሁን በኋላ እንግዲህ ብቻ ማሰብ አለ እንዴ? ብቻ ማሰብ አለ እንዴ? መጨነቅ አለ እንዴ? ከማን ጋር ነው የምታስበው? ፍቅርተ ክርስቶስ ከማን ጋር ነው? ከወልደ ገብርኤል ጋር ነው የምታስቡት። ኑሮን በጋራ ምን ማለት ማሰብ፣ ኑሮን በጋራ ምን ማለት መካፈል፣ ኑሮን በጋራ ምን ማለት መግፋት ማለት ነው። ስለዚህ ምንድነው ካሁን በኋላ የብቻ ማሰብ የለም። ወልደ ገብርኤል ካሁን በኋላ የብቻህን ማሰብ የለም። እንግዲህ የብቻህን እንዴት ነው ማድረግ እንዴት ነው ምሰራ ማለት የለም። ከእህት ጋር ሆነ ምን ትላለህ ማለት ነው? ኑሮን ትገፋለህ ማለት ነው። ስለዚህ ምንድነው የመጀመሪያው ይሄ ነው። ሁለተኛው ደግሞ እንደገና ምንድነው በቃ አለ አይደለም ዘር ለመተካት ነው። ሌላ ምስጢር የለም። ዘር ለመተካት አሁን ዘንድሮ ሁለት ናቸው። ሁለት የነበሩትን አንድ ሆነዋል። ከዛም በኋላ ደግሞ እንደገና በአካል በስጋ ደግሞ ከትንሽ ጊዜ በኋላ ከትንሽ ዓመት በኋላ ስንት ሆነው እናገኛቸዋለን? ስንት ሆነው እናገኛቸዋለን? ሶስት ሆነው እናገኛቸዋለን። ዓለም ክብር ምስጋና ለመድኃኒዓለም። ስለዚህ ምንድነው ዘር ለመተካት ዋናው ነገር ምንድነው? ዘር ለመተካት ነው። ከዛ ደግሞ ሶስተኛውስ ምንድነው? ሶስተኛውስ ምንድነው? ከዝሙት ጠንቅ ለመዳን። ይገርም ነው። ከዝሙት ጠንቅ እንግዲህ ምንድነው? ከማመንዘር እያዩ በምኞት እያዩ ምናምን ከመቃጠል ነፃ ለመሆን ምን አስፈለገ? ትዳር አስፈለገ። ምክንያቱም ሰው ምግብ በልቶ ሰው ባለም እየኖረ የግድ ሀልዮ አለ እሷ ወይም እሱ ሲያል ወይም ሰው ከተማ ነው አይታችሁት እንደሆነ ወይም አንድ ወንድ ወረምሳ የሆነ ቆድ የሆነ ነገር ካየውን እንዴ አይልቀውል። ሴቷም ደግሞ እንደገና የሆነች ነገር ተቀባብታ ጸጉሯ ምናምን ተከለዛ በኋላ አይሁን ቀውለን በዚያች ምንድናት በቃ ምንም ስራውን ጥሎ ማለት ነው። ከዚህ ለመዳን ምን አስፈለገ ማለት ነው? ምን አስፈለገ? ትዳር አስፈለገ። ስለዚህ ምንድነው አምላካችን መድኃኒታችን ኢየሱስ ለሶስት ነገር እነዚህ አዘጋጅቷል። ኑሮን በጋራ ለመግፋት ሁለተኛው ምንድነው? ዘር ለመተካት። ሶስተኛውስ ከዝሙት ጠንቅ ለመዳን እና እንግዲህ በእውነት ወልደ ገብርኤል ፍቅርተ ክርስቶስ በቁርባን ይመስለኛል ቁርባን አላችሁ። በእውነት መታደል ነው። ቁርባን ትክክለኛ ጋብቻ ማለት ነው። ትክክለኛ ጋብቻ እውነተኛ የአብርሃም የሳራ ጋብቻ ሊሆን የሚችለው ቁርባን ነው። በእውነት ወንጌል ነው የሚናገረው። ሌላው የፈረስ የበቅሎ ጋብቻ ነው። ለምን? የሜዳ ማለት ነው። ማንም ሰው ማንም ክርስቲያን በቅዱስ ሥጋው በክቡር ደሙ ነው ሊያገባ የሚገባው። አባቶቻችን
ሲያገቡ እነ ኢያቄም እና ሐና ከዚያን ወዲህ ያሉት ደግሞ ብዙዎች አባቶቻችን እነ ጸጋ ዘአብ እነ እግዚአብሔር በቅዱስ ሥጋው በክቡር ደሙ ተጋብተው ነው ታላቁን ሐዋርያ ሐዲስ ሐዋርያ ብለው ቅዱስ ተክለ ሃይማኖትን የወለዱ እነ ስምዖንና ቅሌስያና አቡነ ገብረ መንፈስ ቅዱስ በቅዱስ ሥጋው በክቡር ደሙ ተወስኖ የተወሰነ ሰው ጋብቻ የተፈጸመለት ሰው ይሄ በጣም ታላቅ ነው። በእውነት ክብር ምስጋና ለመድኃኒዓለም ማንም ሰው ቢሆን ቅዱስ ሥጋውን ክቡር ደሙን ካልተቀበለ ገነት መንግሥተ ሰማያት ሊወርስ አይችልም። የወንጌል ትእዛዝ ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ምን ይላል? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ሥጋዬን የበላ እኔ በእርሱ እኖራለሁ እሱም በእኔ ይኖራል ይላል። ስለዚህ እናንተ በማን እየኖራችሁ ነው? መድኃኒዓለም በማን ላይ እየኖረ ነው? በእናንተ ላይ ነው እኮ። እናንተስ በማን ተዋህዳችሁ ትኖራላችሁ? በመድኃኒዓለም። ለምን? ሥጋውን ቅዱስ ሥጋውን ክቡር ደሙን ተቀብላችኋል፣ በልታችሁታል፣ ጠጥታችሁታል። በእውነት በዚህ ደስ ሊላችሁ ይገባል። ስለዚህ እውነተኛ የአብርሃም የሳራ ጋብቻ ተብሎ የሚባለው ይሄ በብፁም እስከ ዕለተ ሞት ነው ጋብቻው። አንድ ምሳሌ ልመስልላችሁ። አሁን አውሮፕላን ከአዲስ አበባ ተነስተን ናይጄሪያ እንሄዳለን፣ ወይም በቃ ካናዳ፣ አውስትራሊያ እንሄዳለን። ስንሄድ ያ አውሮፕላን ማለት ነው ከሚያርፍበት ከተወሰነ ቦታ ከሚያርፍበት ቦታ ነው ሄዶ የሚያርፈው እንጂ እዚህ አካባቢ ወራጅ አለ ይባላል አይባልም? ይባላል አይባልም? መኪና ግን ይቻላል። እዚህ ቦታ ወራጅ ላይ ወርዳል ይባላል። ያ ግን አይቻልም። ስለዚህ በቅዱስ ሥጋው በክቡር ደሙ ተወስኖ የተወሰነ ሰው በቃ እስከ መቃብር ሌላ የለም። እኛም አሁን ትኩረት ንስሐ ልጆቻችንን ስናስተምር ሌሎችም ብዙዎችን ስናስተምር በቅዱስ ሥጋው በክቡር ደሙ የተወሰኑ ሰዎች በጣም ትልቅ ትኩረት አለ። እንዳይፋቱ በጣም ታገላለን። ከቁርባን ውጭ ያለው ግን ትኩረት ብዙም አይደለም። ለምን? እነዚህ በክርስቶስ ደም የተሳሰሩ ናቸው። ፈጽሞ አንድ አይደለም። እና ምንድነው በዚህ በቅዱስ ሥጋው በክቡር ደሙ ምን ሆነዋል ማለት ነው? ሁለቱ ምን ሆነዋል? አንድ ሆነዋል። አንድ የሆነውን ነገር ፈጽሞ እኛ ልንለየው አንችልም። በቅዱስ ሥጋው በክቡር ደሙ የተሳሰሩ ክርስቲያኖችን ፈጽሞ ቅዱሳን ስለሆኑ ጻድቃን ስለሆኑ እንደነ አብርሃም እንደነ ሳራ እንደ ሌሎችም ቅዱሳን አባቶቻችን ስለሆኑ በዚያ መካከል ገብቶ ሊፈተፍት ቢችል አንድም ዘመድ ቤተሰብ የለም። ይሄን ሁላችሁ ወጥቶ የእህት ወይም እንደገና ደግሞ የባል እህት የሚስት ወንድም የምናም አይሰራም። ከአሁን በኋላ ምንድነው እነዚህ ሰዎች ጥምረታቸው አንድ ነው። ተቻችለው ተግባብተው ችግርህ ችግሬ ነው፣ ያንቺ ችግር የኔ ችግር ነው፣ ያንተ ችግር የኔ ችግር ነው ብሎ እስከምን እስከምን ድረስ ይሄ ነውና እንግዲህ ኢየሱስ ክርስቶስ በደንብ በሚገባ ሲያስረዳን እኛን ሲያስተምረን ቅዱስ ማቴዎስ በጻፈው ላይ ሁለቱም አንድ ምን ይሆናሉ? አንድ ምን ይሆናሉ? አንድ ሥጋ ይሆናሉ። ወገኖች ኧረ አንድ ለመሆን መድኃኒዓለም ክርስቶስ ይርዳል። አሁን በእውነት እንግዲህ ምዕመናን በየቤቱ አንድ የሆነው ሁሉ ሁለት ሆኗል። ለምን? አንድ የነበረው በቅዱስ ሥጋው በክቡር ደሙ አንድ የሆነው ፍጥረት በሙሉ ሁለት ሆኖ ተፈራቆ ተራርቆ ነው ያለው። ወገኖች በእውነት በጣም ይከብዳል፣ በጣም ያሳዝናል። አሁን መስሪያ ቤት ብትሄዱ የባልና የሚስት ፋይል ነው ያለው። በእውነት ይሄ ምንድነው? ያለ መግባባት። ይሄ ምንድነው? በቤት ኃጢአት ሲበዛ እንደዚህ ቤተሰብን ሰላም ያሳጣል። ኃጢአት ሲበዛ